ቦንጆur ኮመንት አሉ። እንዴት ናችሁ? እኔ ደህና ነኝ። ይሄ ፈረንሳይኛን በአማርኛ ከኔ ጋር የምንማማርበት ቻናሌ ነው። እንኳን ደህና መጣችሁ። ቢያንፈር እስካሁን ድረስ በፈረንሳይኛ እንዴት አድርገን መማር እንደምንችል ቢግነር ሲሪየስ ብለን ጀምረን እያየን ነው። በዚህ ቪዲዮ ላይ ደግሞ የምንማረው ስለ ቀለሞች፣ እንዴት በፈረንሳይኛ ቀለሞች እንደምንገልጽ፣ ከዛ ደግሞ ሾፕ ውስጥ ገብተን እኔ የምፈልገው እንደዚህ አይነት ቀለም ልብስ ነው ብለን መጠየቅ ብንፈልግ፣ ከዛ ደግሞ የጠየቅነው ልብስ ዋጋ ደግሞ ከፍ ሲልብን ውድ ነው፣ አይ ደግሞ አይ ርካሽ ነው ማለት ከፈለግን ደግሞ እንዴት እንደምንል እንማራለን ማለት ነው። ስለዚህ መጀመሪያ ላይ ቀለሞቹን እንማር። ቀይ ማለት ብንፈልግ ምን እንላለን? ሩዥ እንላለን። ሰማያዊ ማለት ብንፈልግ ደግሞ ብል እንላለን። ቢጫ ማለት ከፈለግን ደግሞ ዦን እንላለን። አረንጓዴ ማለት ከፈለግን ደግሞ ቬር እንላለን። ጥቁር ማለት ከፈለግን ኖር እንላለን። ነጭ ማለት ከፈለግን ደግሞ ምን እንላለን? ብሎን እንላለን ማለት ነው ጎበዞች። ስለዚህ አብረን እንበለው እስካሁን ያለውን ሩዥ፣ ዦን፣ ብል፣ ቬር፣ ኖር ከዛ ደግሞ ብሎን ማለት ነው። ከዛ ደግሞ ለምሳሌ ሾፕ ውስጥ ገባችሁ፣ ኮቴክስ ገባችሁ እንበልና ለምሳሌ ቀይ ቲሸርት ነው የምፈልገው ማለት ብትፈልጉ በፈረንሳይኛ ምን ትላላችሁ? je cherche un ቲሸርት ሩዥ ትላላችሁ። እኔ የምፈልገው ቀይ ቲሸርት ነው ትላላችሁ። እዛ የሾፑ ባለቤት ደግሞ መጥቶ ይሰጣችኋል ደግሞ እንትኑ ቲሸርቱን ማለት ነው በፈረንሳይኛ የሚናገር ከሆነ። ከዛ ደግሞ እኔ የምፈልገው ሰማያዊ ሙሉ ቀሚስ ነው ብላችሁ መጠየቅ ከፈለጋችሁ je cherche une robe bleue ትላላችሁ ጎበዞች። አሁን ደግሞ እኔ የምፈልገው ጥቁር ጫማ ነው ማለት ብትፈልጉ ደግሞ ምን ትላላችሁ? je cherche des chaussures noires ትላላችሁ ጎበዞች። ከዛ ደግሞ የጠየቃችሁትን እቃ መጡላችሁን አይታችሁ ዋጋው ስንት ነው ምናምን ብላችሁ ልክ ከፍተኛ ዋጋ የሚጠሩባችሁ ከሆነ ምን ትላላችሁ? c'est trop cher፣ c'est trop cher፣ ይሄ በጣም ውድ ነው እያላችሁ። ከዛ ደግሞ ጥሩ ዋጋ ነው ደግሞ ማለት ከፈለጋችሁ ደግሞ የተስማማችሁ ዋጋ ከሆነ ተከራክራችሁ ከወረዳችሁ በኋላ ደግሞ ትላላችሁ c'est un bon prix ትላላችሁ። ይሄ ቆንጆ ዋጋ ነው እያላችሁ ጎበዞች። ለዛሬ ይህን ቪዲዮ ይበቃል። የእናንተ አሳይመንት የሚሆነው ኮመንት ላይ ተገቡና የምትወዱትን ቀለም በፈረንሳይኛ ምን ብላችሁ ትጽፋላችሁ? ኮመንት ላይ ዤም ል ብላችሁ ዛሬ የተማራችሁትን ቀለም መርጣችሁ የምትወዱትን ትጽፋላችሁ ማለት ነው ጎበዞች። ለምሳሌ እኔ ዤም ል ብል እላለሁ። እኔ አይ ላይክ ዘ ከለር ብሉ እያልኩኝ ነው፣ ወይም ደግሞ የምመቸኝ ቀለም ብሉ ነው እያልኩኝ ነው። ስለዚህ ጎበዞች ይህንን ኮመንት ከእናንተ ኤክስፔክት አደርጋለሁ። ለዛሬ ይሄ ቪዲዮ ይበቃል። ከተመቻችሁ ቪዲዮ ላይክ አድርጉ። ኔክስት ቪዲዮ ደግሞ ማየት ከፈለጋችሁ ሰብስክራይብ አድርጉ። until the next time, au revoir.